ቅዱስ ላሊበላ በውሸት ክስ በወንድሙ እንዲገረፍ ያደረገውን በመልካ ላሊበላ እንደሚከተለው ገልጾታል። ሰላም ለዘባንከ ዘተወክፈ ምንዳቤ እምነ እሁከ በግፍ መክሰፍተ ጥብጣቤ። ትርጉሙም ከወንድምህ በግፍ የተገረፍከውን ግርፋት ለተቀበለ ጀርባ ሰላምታ ይገባል ማለት ነው። እዚያም ቅዱስ መስቀል ክብራና ቅዱስ ላሊበላ ወደ አክሱም ሄደው ትንሽ ከሰነበቱ በኋላ ባለቤቱ መስቀል ክብራን በአክሱም ትቶ ወደ ግብጽና ቅድስት ምድር ኢየሩሳሌም መጓዙ በገድሉ ተገልጿል። በመጀመሪያ ወደ ግብጽ ተጉዞ ከእስክንድሪያው ፓትርያርክ በረከት ከተቀበለ በኋላ ወደ ኢየሩሳሌም አቅንቶ በርካታ ቅዱሳን መካንንትን ጎብኝቷል። እንደ አንዳንዶች ገለጻ ቅዱስ ላሊበላ ከመንገሱ በፊት በኢየሩሳሌም ከ13 ዓመት በላይ እንደተቀመጠ ይናገራሉ። ከዚያም በአምላክ ፈቃድና ትእዛዝ ንጉሥ ገብረ ማርያም ስልጣኑን በፈቃዱ ለቆ ለትንሽ ወንድሙ ላሊበላ ማስረከቡንና ቅዱስ ላሊበላም በ1157 ዓ.ም ተቀብቶ መንገሱ ተመዝግቧል። ንጉሥ ገብረ ማርያም ከዚያ በኋላ ተጸጽቶና ንስሐ ገብቶ ቀሪ ጊዜውን እንደ ንጉሥ ካሌብ በምነናና በብሕትውና በማሳለፍ ለቅድስና ማዕረግ ሊበቃ መቻሉንም ተገልጿል። አስቀድሞ እንደተገለጸው ንጉሥ ላሊበላ ቤተ መንግስቱን ወደ መካነ ልዕልት ወይም የዛሬዋ መካልት በማዛወር በደብረ ሮሃ ላይ በ1167 ዓ.ም በነገሰ በ10ኛ ዓመት አብያተ ክርስቲያናቱን ከወጣ ዕለት ቋጥ ላይ ማነጽ ጀምሮ ከ23 እስከ 30 ዓመት ድረስ ባለው ጊዜ ማጠናቀቁ ይታመናል። በስተመጨረሻም ሰኔ 12 ቀን በ1197 ዓ.ም በተወለደ በ97 ዓመቱ በነገሰ በ40 ዓመቱ ይችን ዓለም በስጋ ተሰናብቷል። በረፍቱም ጊዜ ታላቁ አባት ጻድቁ አቡነ ገብረ መንፈስ ቅዱስ ገንዘው እንደቀበሩት ይነገራል። አቡነ ገብረ መንፈስ ቅዱስ ከግብጽ ወደ ኢትዮጵያ መጥተው የዝቋላን ገዳም የመሰረቱት በንጉሥ ላሊበላ ዘመነ መንግስት መሆኑ ነው። ከዚሁ ጋር በተያያዘ ጻድቁ አቡነ ገብረ መንፈስ ቅዱስ ከግብጽ እንደመጡ ንጉሥ ላሊበላን ሊጎበኙ ወደ ላስታ መሄዳቸውንና ንጉሱም በእርሳቸው ጉብኝት ተደስቶ እዛው አካባቢ ቦታ ተሰጥቷቸው እንዲቀመጡ እንደጠየቃቸው ይነገራል። ሆኖም ግን ጻድቁ የተፈቀደልኝ ቦታ ይህ ሳይሆን ዝቋላ ነው በማለታቸው ንጉሱ እዛው ድረስ ሊሸኛቸው ተከትሏቸው እንደሄደና ሲመለስ እግረ መንገዱን አዳዲ ማርያምን ሊያንጽ እንደቻለ የሚተርኳሉ። የቅዱስ ላሊበላ መቃብር የሚገኘው ራሱ ባነጸው በቤተ ጎለጎታ ቤተክርስቲያን ውስጥ ነው። የቅዱስ ላሊበላን ዕረፍት ምክንያት በማድረግ የሰኔ ሚካኤል ዕለት ብዙ ሕዝብ በተሰበሰበበት በደብረ ሮሃ ታላቅ በዓል ይደረጋል። በመጽሐፈ ገድሉ ቅዱስ ሚካኤል ንጉሥ ላሊበላንና ንግሥት መስቀል ክብራን ይራዳቸው እንደነበር በስፋት ተመዝግቦ ይገኛል።